በጣም የሚመክራችሁ ነገር ትንሽም ቢሆን የራሳችሁ ጊዜ ይኖራችሁ የምታወሩበት ከራሳችሁ። ምክንያቱም ብዙ ነገር ለሰው ልትዋሹ ትችላላችሁ፣ ግን ራሳችሁ ከህሊናችሁ የትም መደበቅ አትችሉም። ብዙ ነገራችሁ አይምራችሁ ላይ ግልጽ ነው። ስለዚህ ምን መስራት እንዳለባችሁ፣ የቱ ጋር ደካማ እንደሆናችሁ፣ የቱ ጋር ጠንካራ እንደሆናችሁ በደንብ የምታውቁት ብቻችሁን በግላችሁ ነው። ስለዚህ ይሄን ጊዜ ማሳለፍ በጣም በጣም ጥሩ ነው። ሰላም እንደናችሁ፣ እንኳን ወደ ሳምራ ዩቲዩብ ቻናል በሰላም መጣችሁ። የሳምራ ዩቲዩብ ቻናል ይባላል ስለ ሰልፍ ዴቨሎፕመንት፣ ሰልፍ ላቭ፣ ሰልፍ ኮንፊደንስ እንዲሁም ስለ ሪሌሽንሺፕ፣ ስለ አንዳንድ ጉዳዮች ያነሳን የምንወያይበት የምንመካከርበት ቻናል ነው። ለቻናል ላይ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ነባር የሆናችሁ ላይክ በማድረግ ቪዲዮ መጀመር ትችላላችሁ። አብራችሁ ይቆዩ። ሶሻል ሚዲያ ከነጠቀን በጣም ትልቁ ነገር ምንድነው? ከራሳችን ጋር የምናሳልፈው ጊዜ ነው። በጣም ከራሳችን ጋር ጊዜ መውሰድ ያለብን ጊዜ ማሳለፍ ያለብን፣ ግን ብዙዎቻችን ሶሻል ሚዲያ ላይ ቁጭ ብለን ስክሮል ስናደርግ እንገኛለን። ቁጭ ብለን ከራሳችን ጋር ብናወራ ሊፈቱ የሚችሉበት መንገዶች ብዙ ናቸው። ቁጭ ብለን ከራሳችን ጋር ብናወራ፣ ቁጭ ብለን ከራሳችን ጋር ብንነጋገር ብዙ ልንፈታቸው የምንችላቸው ልናስተካክላቸው የምንችላቸው ነገሮች አሉ። ግን ብዙዎቻችን ቁጭ ብለን ከራሳችን ጋር ማውራት ምን መስራት እንዳለብን ምን መሆን እንደምንፈልግ ወዴት መሄድ እንዳለብን እያንዳንዱን ነገር ቁጭ ብለን ከራሳችን ጋር እናወራ። ይሄ ነው አንዱ ብዙዎቻችን ስኬታማ እንዳንሆን ውጤታማ እንዳንሆን ከሚያደርገን ነገር ማለት ነው። ስለዚህ በዛሬ ቪዲዮ ከራሳችን ጋር ቁጭ ብለን ጊዜ በማሳለፋችን ምን ልንጠቀም እንደምንችል እንዲሁም ከራሳችን ጋር ቁጭ ብለን ጊዜ በማሳለፋችን ልናገኛቸው የምንችላቸውን ጥቅሞች በደንብ አድርገን ለማየት እንሞክራለን። ስንቶቻችን ነን በሳምንት በወር ለራሳችን የተወሰነ ጊዜ ሰተን የተወሰነ ሰዓት ሰተን ቁጭ ብለን ከራሳችን ጋር የምናወራ? ምን እየሰራው ነው? ምን እያረኩ ነው? ምን ማድረግ አለብኝ? አላማዬ ምንድነው? ለዛ አላማ ብዬ ላስቀመጥኩት ነገር ምን ማድረግ አለብኝ የሚለው ነገር የምናደርገው ቁጭ ብለን ከራሳችን ጋር የምናወራው ስንቶቻችን ነን? ይሄ በጣም ብዙዎቻችን ጋር ያለ ችግር ነው፣ እኔንም ጨምሮ ማለት ነው። እንዴት መቅረፍ እንችላለን? እንደዚህ ቁጭ ብለን ከራሳችን ጋር ስናወራ ምን ምን ጥቅሞች ልናገኝ እንችላለን የሚለው አንድ በአንድ ለማየት እንሞክር። ቁጭ ብለን ከራሳችን ጋር ጊዜ በማሳለፋችን፣ ቁጭ ብለን ከራሳችን ጋር በማውራታችን ምን ልንጠቀም እንችላለን ብላችሁ ልትጠይቁን ትችላላችሁ። የመጀመሪያው የምንጠቀመው ነገር ምንድነው? ራሳችንን በደንብ እንድናውቅ ከራሳችን ጋር በደንብ እንድንግባባ ያደርገናል። ይሄ ነገር ምንድነው? ብዙ ጊዜ ምን አይነት ባህሪ እንዳለን ምን መስራት እንደምንፈልግ ምን መሆን እንደምንፈልግ ከሰዎች አንፃር ነው የምናደርገው። የሆነ ሰው በሆነ ነገር ላይ ጎበዝ ከሆነ ይሄን ሰርቻለሁ ይሄን አድርጌያለሁ ብሎ ካለን ያ ሰውዬ በሰራበት ወይም ያ ሰውዬ ያደረገውን ነገር ማድረግ ያምረናል። ምክንያቱም በዛ ነገር ሰክሰስፉል ስለሆነ ጎበዝ ስለሆነ ማለት ነው። እያንዳንዱ ያለንበትን ሁኔታ ሊቀየር የሚችለው ነገር ምንድነው? ራሳችንን በሚገባ ማወቅ ነው። አላማችንን የምንፈልገውን ነገር ምን ማድረግ እንደምንፈልግ በደንብ ማወቅ ነው። ያንን ደግሞ የምናገኘው ከሰዎች ጋራ በመሆን ሌሎች ሰዎችን በመጠየቅ ብቻ ሳይሆን ከራሳችን ጋር ቁጭ ብለን ጊዜ ስንወስድና ከራሳችን ጋር ስናሳልፍ ነው። ምን መሆን ነው የምፈልገው? ምን ማድረግ ነው የምፈልገው? የት መድረስ ነው የምፈልገው? አላማዬ ምንድነው? አሁን የማደርገው ነገር ትክክል ነው ወይ? እያንዳንዱ መንገዳችንን ጉዟችንን እንድናይ ይረዳናል ማለት ነው። ራሳችንን ቁጭ ብለን የማንገመግም ከሆነ ራሳችንን እናጣዋለን። ያ ማለት ምን ማለት ነው? ዙሪያችን ያሉ ሰዎች ደግና ጥሩ ከሆነ ያሳደጉን ሰዎች ጥሩ ከሆኑ ጎበዝ ናችሁ፣ ይሄን ትችላላችሁ፣ ይሄን ማድረግ ትችላላችሁ ብለው ውስጣችን ያለውን ነገር ሊያወጡት ይችላሉ። ግን በዙሪያችን ያሉ ሰዎች ውስጣችን ያለውን ነገር የማያወጡና ውስጣችን ያለውን ነገር እንድናወጣ የማያደርጉ ከሆነ ራሳችንን የማወቅ እድላችን በጣም ትንሽ ነው የሚሆነው። ምን እንደምንፈልግ ምን ማድረግ እንዳለብን ህይወታችንን ለማስተካከል የትኛውን እርምጃ መሄድ እንዳለብን ምንም የምናውቀው ነገር አይኖርም ማለት ነው። ያ ደግሞ ራሱን የቻለ ችግር ይፈጥራል። ስለዚህ ቁጭ ብለን ከራሳችን ጋር ስናወራ ስክሪፕቶ ደብተር ይዘን ቁጭ ብለን በሳምንት አንድ ቀን ወይም ሁለት ቀን በወር ባገኘነው አጋጣሚ ከራሳችን ጋር ጊዜ ማሳለፉ በጣም በጣም የሚጠቅም ነገር ነው ማለት ነው። ራሳችንን ለማወቅ አላማችንን ለማወቅ ምን ማድረግ እንደምንፈልግ ለመለየት ማለት። በዚህም ደግሞ ራሳችንን ማወቅ ስላችሁ ደካማ ጎናችንን ጠንካራ ጎናችንን ማድረግ ያለብንን ማድረግ የሌለብንን ነገር በደንብ አድርገን ብሪፍ አድርገን እንድንለይ ማስተካከል ያለብን ነገር ላይ
እንድናስተካክል ደግሞ ማሻሻል ወይም መጨመር ያለብን ነገር ላይ ደግሞ እንድንጨምር ያደርገናል ማለት ነው። ስለዚህ ራሳችን ጋር ቁጭ ብለን ስናወራ ከራሳችን ጋር ቁጭ ብለን ስንነጋገር የመጀመሪያ የምናተርፈውና የምንጠቀመው ነገር ምንድነው? ራሳችንን በደንብ እንድናውቅ ያደርገናል ማለት ነው። ሁለተኛው ደግሞ ኢንዲፔንደንት እንዳንሆን ያደርገናል። ኢንዲፔንደንት እንዳንሆን ስላችሁ በሰዎች ሀሳብ፣ በሰዎች ፍቃድ፣ በአጠቃላይ በሰዎች ነገር ኢንዲፔንደንት እንዳንሆን ያደርገናል። ሰዎች ስላሉን ወይም ሰዎች በህይወታችን አስተያየት ስለሰጡ ነገሮችን የማናደርግ ሰዎች እንዳንሆን ያደርገናል። ከራሳችን ጋር ጊዜ እናሳልፋለን። በራሳችን ሀሳብ ጠንካራ እንሆናለን። ሀሳባችንን እንወደዋለን። የራሳችን ሀሳብ እናደርጋለን። ያ ማለት ልክ ያልሆነውን ወይም የተሳሳተውን ነገር እናደርጋለን ማለት አይደለም። ግን ለኛ የሚሆነው ለኛ የሚበጀውን ነገር ሁላችንም እናውቃለን ብዬ አስባለሁ። ማገናዘብ እንችላለን ሰዎች እስከሆንን ድረስ። ስለዚህ ሰዎች በሰዎች ሀሳብ፣ በሰዎች አስተያየት፣ በሰዎች ንግግር ኢንዲፔንደንት እንዳንሆን ያደርገናል። ሰዎች ስላሉት ያንን ነገር እንዳናደርግ፣ ሰዎች ይሄን አድርጉ ያን አድርጉ ስላሉን ብቻ የምናደርግ ሰዎች እንዳንሆን ያደርገናል ማለት ነው። ብዙ ጊዜ ከራሳችን ጋር ጊዜ የማናሳልፍ ከሆነ በእያንዳንዱ የህይወታችን ነገር ሰዎችን የምንጠይቅ እንሆናለን። ላይክ ሰዎችን የምንጠይቅ ስላችሁ በዛ ነገር ምንም ነገር የማያውቁ ሰዎች ነው የምንጠይቀው። በሌላም ቪዲዮ ተናግሬያለሁ። ከራሳችን ጋር የማናወራ ሰዎች፣ ከራሳችን ጋር የማንነጋገር ሰዎች፣ አስተያየት የምንጠይቀው ሰው ራሱ በዛ ነገር ላይ ምንም እውቀት የሌለው፣ በዛ ነገር ላይ የማይረዳን፣ በዛ ነገር ላይ ላግዘን የማይችል ሰው ነው አስተያየት የምንጠይቀው። ስለዚህ ከራሳችን ጋር ጊዜ ስናሳልፍ ከራሳችን ጋር ስንወስን በዛ ውሳኔያችን ጠንካራ እንሆናለን። ለምን እንደወሰነው በደንብ እናውቃለን። በተለይ ደግሞ ለምን የሚለውን ጥያቄ በደንብ እንመልሳለን። አንድ ስራ ስንሰራ ለምንድነው የምሰራው? ከሰራው ያዋጣኛል ወይ? ከዛ በኋላ ደግሞ ሰዎች በዚህ ጉዳይ ይሄን ለምን ጀመርክ? አያዋጣም እኮ ይሄን ለምን ሰራክ? ልክ አይደለም እኮ ቢሉኝ እንኳን ለዛ ነገር ትክክለኛ የሆነ መልስ መስጠት እችላለሁ ወይ የሚሉትን ነገሮች በደንብ ማወቅና ማስተዋል በደንብ ያስፈልጋል። ለዛ ነገር ቁጭ ብለን የምናወራ ከሆነ ቁጭ ብለን ከራሳችን ጋር የምንነጋገር ከሆነ ለእያንዳንዱ ህይወታችን ውስጥ ላለው ነገር መልስ መስጠት እንችላለን። ያ ማለት ሁሉ ነገር መልስ አለው ማለት አይደለም። ግን ያ ሰዎች ጋር ሄደን የምናወራውን ያ ሰዎች ጋር ሄደን ዲፔንድ የምንሆንበትን ነገር በራሳችን ማድረግ እንችላለን። ነገሮችን በራሳችን እንድናደርግ ያደርገናል ማለት ነው። አንደኛው ከራሳችን ጋራ ጊዜ ስናሳልፍ፣ ከራሳችን ጋራ ጊዜ ስንወስድ፣ ከራሳችን ጋር ቁጭ ብለን ራሳችንን ስንመለከት ውስጣችን ያለውን እምቅ ነገር፣ ውስጣችን ያለውን ጥሩ ነገር፣ ውስጣችን ያለውን ልንሰራበት የምንችለውን ትልልቅ ነገሮች ልንሰራበት የምንችላቸውን ነገሮች ቁጭ ብለን ስናይ ኢንዲፔንደንት እንሆናለን ማለት ነው። ባይዘው ዲፔንደንት መሆን በጣም ከባድ ነገር ነው። ጓደኛ ላይ ዲፔንደንት መሆን፣ ቤተሰብ ላይ ዲፔንደንት መሆን፣ በገንዘብ በምን ብቻ አይደለም በሀሳብ ራሱ ዲፔንደንት ስትሆኑ ያለነሱ ፍቃድ፣ ያለነሱ ሀሳብ፣ ያለነሱ አስተያየት ምንም ማድረግ ያቅታቸዋል። ብዙ ጊዜ ብዙዎቻችን ጋር የሚያጋጥመን ነገር ነው። የሆነ ነገር እንሰራለን፣ የሆነ ነገር እናስባለን፣ ግን ቤተሰብ የሚሰጠው አስተያየት፣ ጓደኞቻችን የሚሰጡን አስተያየቶች ያንን ነገር ከግምት እናስገባና መስራት ያለብን ማድረግ ያለብን ነገር ላይ እንዘገያለን። ያ ትልቁ ነገር ነው። ስለዚህ ከራሳችን ጋር ደግሞ ጊዜ ስናሳልፍ፣ ከራሳችን ጋር ደግሞ ጊዜ ስንወስድ ያ ያሰብነውን ነገር በአግባቡ እንድንሰራ፣ ያ ያሰብነውን ነገር በአግባቡ እንድናደርግ፣ እንዴት ነው መስራት ያለብኝ፣ ለዚህ ስራ ምንድነው የሚያስፈልገኝ፣ ማንም ባማክር ጥሩ የሆነ ምክር ሊሰጡኝ ይችላሉ፣ በዚህ ስራ ማን ኤክስፐርት ነው፣ ጥሩ የሆነ ምክር ማን ሊሰጠኝ ይችላል የሚለውን ከራሳችን ጋር ስናወራ ዲፔንደንት አንሆንም። ምክንያቱም ኦሬዲ አይምራችን ውስጥ ወስነን ኦሬዲ አይምራችን ውስጥ ያንን ሪስክ ራሳችን ወስደን ነው የምናደርገው። ስለዚህ በጣም ከራሳችን ጋር ጊዜ ስናሳልፍ ከራሳችን ጋር ቁጭ ብለን የምንወስደው ኳሊቲ ጊዜ በጣም ዲፔንደንት እንዳንሆን፣ በሰዎች ላይ ጥገኛ እንዳንሆን ይረዳናል ማለት ነው። በሶስተኛ ደረጃ ደግሞ የማነሳው ከራሳችን ጋር ጊዜ ስንወስድ ከራሳችን ጋር ጊዜ ስናሳልፍ የምንጠቀመው ነገር ምንድነው? ክሬቲቭ እንድንሆን ያደርገናል። ቅድምም ተናግሬዋለሁ። ከራሳችን ጋር ጊዜ የምንወስድ ከሆነ ውስጣችን ያለውን ፖቴንሻል በደንብ እንድናይ፣ ምን ስኪል ላይ በደንብ ብሰራ ጎበዝ ሆናለሁ፣ እንደገና ደግሞ ምን ላይ ጎበዝ ነኝ የሚለውን በደንብ እንድናይ ይረዳናል። ያንን የምናቅ ከሆነ ደግሞ ያንን የምንረዳ ከሆነ ደግሞ ለምንሰራው ነገር ብዙ አንቸገርም። ብዙ ጊዜ ከሰዎች ስንጣላ
ከጓደኞቻችን ስንጣላ ካያችሁ የሆነ ክሬቲቭ እንሆናለን። ብቻችንን ጊዜ ስናሳልፍ በቃ ይሄን ሰራለሁ፣ ይሄን እናደርጋለሁ፣ ከዛ በኋላ እንደዚህ ማድረግ እችላለሁ ብለን ፕላን ባይ ፕላን እናደርጋለን። ቁጭ ብለን ከራሳችን ጋር ስለምናሳልፍ አይምሮአችን ረፍት ስለማይሰጠን ያንን ደግሞ በየጊዜው ብናደርገው ቁጭ ብለን ከራሳችን ጋር ብናወራ ስራችን ላይ ምናልባት የራሳችሁ ስራ ያላችሁ ሰዎች ከሆናችሁ እዚህ ስራ ላይ ምን ልጨምርበት፣ እዚህ ስራ ላይ ምን ብጨምርበት የተሻለ ይሆናል። ብዙዎቻችን ከራሳችን ጋራ የምንወስደውን ጊዜ አተን ነው እንጂ ብዙ ምናሻሽለው ነገር አለ። ህይወታችን ውስጥ፣ ስራችን ውስጥ፣ ቤተሰባችን ውስጥ ብዙ ብናስተካክለው ነገር አለ። ስለዚህ ከራሳችን ጋራ ጊዜ በመናሳልፍ ጊዜ ይሄ የፈጠራ ክህሎታችንን ውስጣችን ያለውን እምቅ ክህሎት አውጥተን እንድንጠቀም ያደርገናል ማለት ነው። አንድ ማይነስ ሙንሮ ስለ እምቅ ክህሎት የጻፈው መጽሐፍ ላይ በትክክል ምሳሌውን አላስረዳው አላቅም፣ ግን አንድ ምሳሌ መጽሐፉ ላይ ከሰጠው ምሳሌ እንደዚህ ብሏል። በዓለማችን ላይ ትልቁ ሀብት የት ነው ያለው ብላችሁ ታስባላችሁ? በምድር ውስጥ ባለው ትልልቅ ማዕድኖች ነው ወይስ ደግሞ በሰማይ ነው ያለው ብላችሁ ነው የምታስቡት? ወይስ ምድር ላይ ባሉ ሀብቶች ነው ብላችሁ ነው የምታስቡት? በምንድን ነው የት ነው ያለው ብላችሁ ታስባላችሁ? ይሄ በዓለም ላይ ትልቁ የሚባለው ሀብት ብሎ ይጠይቅና መልሶ ምን ብሎ መልስ ይሰጠናል? በዓለም ላይ በጣም ትልቁና ውዱ ሀብት ያለው በመቃብር ውስጥ ነው ብሎ ይናገራል ማለት ነው። በመቃብር ውስጥ በጣም ብዙ ያልተሰሩ፣ ብዙ ያልተነገሩ፣ ብዙ ሊሰሩ የሚችሉ ብዙ በሰው አእምሮ ውስጥ ያሉ ነገሮች ነበሩ። ከነዛ ሰዎች ጋር አብረው የተቀበሩ አውጥተን እንኳን ልንጠቀምባቸው የማንችላቸው፣ አውጥተን እንኳን ልንሰራባቸው የማንችላቸው በጣም ብዙ ሀብቶች፣ እምቅ ክህሎቶች አሉ። ስለዚህ እንደዚህ ውስጣችን ያለውን እምቅ ክህሎት ፈጣሪ ሰጠን በጣም ትልቅ ክህሎት የመስራት የማድረግ ክህሎት ያንን ክህሎት የምናመጣው ቁጭ ብለን ምንድነው መስራት የምፈልገው፣ ምንድነው እቅዴ፣ ለዛ እቅዴ የሚያስፈልገኝ ነገር ምንድነው የሚለውን በደንብ እንድናይ ይረዳናል ማለት ነው። ይሄ አንዱ ከራሳችን ጋር ጊዜ ስናሳልፍ የምንጠቀመው ነገር ነው ማለት ነው። ባይ ዘ ዌይ ውስጣችን ያለውን ክህሎት ሞርደን አስተካክለን የምናወጣው በትምህርት በስራ ነገሮችን ደግሞ ቁጭ ብለን ራሳችን የተገነዘብን ቁጭ ብለን በማንበብ እነዚህ ነገሮች ውስጣችን ያሉትን ነገሮች መስራት ማድረግ እንችላለን። ከሰዎች ጋር ዲስትራክት ሆነን የምንውል ከሆነ በጣም የተወዛገበ ቀን የሚኖረን ከሆነ ስለራሳችን የምናስብበት ትንሽ እንኳን ጊዜ ማን ወስድ ከሆነ ይህ በጣም ከባድ ነገር ነው። ምክንያቱም ራሳችንን ለማስተካከል ክሬቲቭ ለመሆን ውስጣችን ያለውን ነገር ለማውጣት ከራሳችን ጋራ መሆን ከራሳችን ጋር ጊዜ ማሳለፍ በጣም ወሳኝ ነገር ነው ማለት ነው። ሌላው ደግሞ ከራሳችን ጋር በመሆን የምንጠቀመው ነገር ምንድነው? ኢሞሽናሊ ሂል እንድናደርግ እንድንድን ያደርጋል። እንድንድን ስላችሁ ውስጣችን ላይ ብዙ ያልዳኑ ነገሮች ልናስተካክላቸው ከራሳችን ጋር ልናወራቸው አልቅሰን ልናወጣቸው ከራሳችን ጋር ራሳችንን የምንመክርበት ራሳችንን የምናስተምርበት ለራሳችን ፍቅር የምንሰጥበት ለራሳችን ጊዜ የምንሰጥበት የራሳችን ጊዜ ሲኖረን ኢሞሽናሊ ሂል እናረጋለን፣ እንበረታለን። ከራሳችን ጋር ጊዜ ስናሳልፍ ያጠፋነውን ነገር ዞር ብለን እናየዋለን። ማስተካከል ያለብንን ነገር ወደፊት እናያለን። እንደገና ደግሞ ህይወታችን ውስጥ መጨመር ያለብንን ነገር እንደገና እናስባለን። ያንን ደግሞ የታመምነውን ቁስላችንን እንዴት ማዳን እንዳለብን እንዴት መለወጥ እንዳለብን ቁጭ ብለን ከራሳችን ጋር እናወራለን። እነዚህ ነገሮች ሁሉ የምናገኘው ቁጭ ብለን ከራሳችን ጋራ ጊዜ ስናሳልፍ ነው። ምናልባት ሪሌሽንሺፕ ላይ ብሬክአፕ ውስጥ ያላችሁ ወይም ከራሳችሁ ጋር በጣም ጥል ውስጥ ያላችሁ ብዙ ነገራችሁ ስፒሪቹዋሊ ፋይናንሻሊ በጣም ብዙ ነገሮች ዝብርቅርቅ ውስጥ ያላችሁ ሰዎች ቁጭ ብላችሁ ከራሳችሁ ጋር በማውራት ይሄን እንዴት ነው ማስተካከለው፣ በንዴት ብቻ አይደለም በመበሳጨት ብቻ አይደለም፣ ያንንም ቢሆን ከራሳችሁ ጋራ ይሄ ስልክ ያየን ዲስትራክት እየሆንን አይደለም፣ ግን ቁጭ ብላችሁ ከራሳችሁ ጋራ ምንድነው ማስተካከል ያለብኝ፣ ይሄ የተበላሸው ነገር እንዴት ማስተካከል እችላለሁ፣ እንዴት ይሄ የተበላሸው ነገር መስራት እችላለሁ፣ እንዴት መንፈሳዊ ህይወቴን ማስተካከል እችላለሁ፣ እንዴት የሥራ ህይወቴን ማስተካከል እችላለሁ፣ ከቤተሰቦቼ ጋር ያለኝን ነገር እንዴት ማስተካከል እችላለሁ፣ በግሌ መስራት ያለብኝ ማድረግ ያለብኝ ኖሮ ያንን ነገር እንዴት ማድረግ አለብኝ፣ በዙሪያ ያሉ ሰዎች እነማን ናቸው፣ ብቻ እነዚህ ነገሮች ሁሉ ማየት የምንችለው ከዛን የተበላሸውን ነገራችንን ደግሞ ዞር ብለን አይተን ያ የተበላሸው ነገር ልክ እንዳልሆነ ልክ እንዳልነበራችሁ ልክ ካልሆናችሁ ማለት ነው። ደግሞ ኃላፊነት መውሰድ ያለብን ነገር ላይ ደግሞ ኃላፊነት ወስደን ማስተካከል ያለብን ነገር ላይ ደግሞ አስተካክለን ከራሳችን ጋራ
ጊዜ በመውሰድ ነው ይሄን ሁሉ ነገር ማድረግ የምንችለው። ከራሳችን ጋር ጊዜ ካልወሰድን በዛ ሁኔታ ውስጥ ባለፍንባቸው ሁኔታ ውስጥ እነዛ ሰዎች የሉም። በዙሪያችን ያሉ ሰዎች የሚሰማን ስሜት እነዛ በዙሪያችን ያሉ ሰዎች አይሰማቸውም። በዙሪያችን ያሉ ሰዎች በእኛ የምንጨነቀውን ጭንቀት ፊል የምናደርገውን ነገር እኩል ፊል ሊያረጉልን አይችሉም። ያልበላሻውን ነገር ወይም ደግሞ ህይወታችን ውስጥ እኛ በጣም ከባድ አድርገን የምናየውን ነገር ሌሎች ሰዎች ቀላልና ተራ አድርገው ሊያዩት ይችላሉ። ስለዚህ ራሳችሁ በጣም ትልቅ አድርጋችሁ የምታስቡት ነገር ሊሆን ይችላል። ለምሳሌ መንፈሳዊ ህይወታችሁ ላይ ደክማችሁ መንፈሳዊ ህይወት ለሱ ምንም ያልሆነ ጓደኛ ቢኖራችሁ ያን ነገር ብትነግሩት ሊረዳችሁ አይችሉም። ስለዚህ ያበላሻችሁትን ነገር ያጣችሁትን ነገር ፊል የምታረጉት ራሳችሁ ናችሁ። መጀመሪያ ያንን ፊል ያረጋችሁትን ማንም በእናንተ ልክ ፊል ሊያረግ አይችልም። ስለዚህ ያንን ደግሞ ፊል ያረጋችሁትን የተሰማችሁትን የተጎዳችሁበትን ነገር ሂል የምታረጉት ከራሳችሁ ጋራ ጊዜ በማሳለፍ ነው። ከራሳችሁ ጋር ጊዜ በማሳለፍ ነው። ለራሳችሁ ይቅርታ በማድረግ ነው። ከራሳችሁ ጋራ በመነጋገር ነው። ነገሮች እንደሚቀየሩ በማመን ነው። እድል ለራሳችሁ በመስጠት ነው። እነዚህ ነገሮች ደግሞ የምታረጉት ከራሳችሁ ጋራ በምትሰጡት በምታሳልፉት ያልተዘበራረቀ በጣም ብጥብጥ ባላለ ከራሳችሁ ጋራ በጣም በተረጋጋ ሁኔታ ስታወሩ ነው። ይሄ ደግሞ አንዱ ከራሳችን ጋራ መሆን ከራሳችን ጋር ጊዜ ማሳለፍ የሚረዳን ነገር ኢሞሽናሊ ሂል እንድናደርግ ኢሞሽናሊ እንድንበረታ ኢሞሽናሊ ያጠፋነውን ነገር እንድናስተካክል ዞር ብለን ነገሮችን እንድናይ ያ ደግሞ ያቆሰለንን ነገር በራሳችን ማከም እንድንችል ከራሳችን ጋር ማውራት እንድንችል ያደርገናል ማለት ነው። ከራስ ጋር ጊዜ ማሳለፍ ማለት ብቸኝነት፣ ከሰው መራቅ፣ እንደገና ደግሞ ራስን ማግለል፣ ሰዎች ሲደሰቱ ሰዎች ደስተኛ በሆኑበት ሞመንት ላይ እናንተ ተገንጥላችሁ አዘንተኛ መሆን፣ ሰዎች በሚያወሩበት ቦታ ወይም ሰዎች በሚጫወቱበት ቦታ ተለይታችሁ እናንተ የተለያየ ሪአክሽን ማድረግ ማለት አይደለም። ለራሳችሁ የምትሰጡት ኳሊቲ ጊዜ ነው። ለራሳችሁ የምትሰጡት የግል ታይማችሁ ነው። ለራሳችሁ የምትሰጡት ራሳችሁን ለማስተካከል ከራሳችሁ ጋራ ጊዜ መውሰድ ማለት ነው። ከራሳችን ጋራ ጊዜ ማሳለፍ ማለት ብቸኝነትን መለማመድ ወይም ብቸኛ መሆን ማለት አይደለም። ብቸኛ መሆን ማለት ሳይሆን ራሳችንን የምናይበት የራሳችን ጊዜ ማለት ነው። ይሄንን ነገር ብዙ ሰዎች ደባልቀው ስለሚያዩት ነው። ብቸኝነት ማለት አይደለም ከጓደኛ መለየት፣ ከዘመድ መለየት፣ ከሰዎች መለየት ማለት አይደለም። ያ ፉል ታይም ከሰዎች ተለይተን ፉል ታይም ከጓደኞች ተለይተን ፉል ታይም መስራት ካለብን ነገር ተለይተን ማለት አይደለም። ለራሳችን የተወሰነ ጊዜ ሰጥተነው ለራሳችን የተወሰነ ታይም ሰጥተነው ራሳችንን የምናይበት ማለት ነው። ይሄን የግል ታይም ስንወስድ ምን ማድረግ ነው ያለብን፣ ምንስ ማድረግ የለብንም፣ እነዚህን ጥቅሞች ካወቅን የግል ታይም እንውሰድ ብንል ምን ማድረግ አለብን ብላችሁን የምትጠይቁኝ ከሆነ መጀመሪያ የግል ታይም ለመውሰድ ማወቅ ያለብን ነገር የግል ታይም እንወስደው ዝም ብለን ራሳችንን ብሌም ለማድረግ፣ ራሳችንን ለመውቀስ፣ ራሳችንን ዝቅ ለማድረግ፣ ለራሳችን ትክክለኛ ያልሆነ ንግግር ለመናገር፣ ራሳችንን ብሌም ለማድረግ አይደለም። ያንን ጊዜ የምንወስደው ራሳችንን ለማሻሻል ያለንበትን ሁኔታ ለማየት ራሳችንን ወቅሰን እዛው ገስጸን ማስተካከል ያለብን ነገር አስተካክለን ራሳችንን ይቅርታ አድርገን የምንወጣበት ማለት ነው። ያንን እንዴት እናደርጋለን? ከተቻለ ስክሪፕቶና ወረቀት ይዘን ቁጭ ብለን ከራሳችን ጋራ ያለምንም ስልክ ያለምንም ሰው ቢቻል ሳትረበሹ ቁጭ ብላችሁ ከራሳችሁ ጋራ ጊዜ ማሳለፍ ከራስ ጋር ማውራት ማለት ነው። ይሄንን በማንኛውም ሁኔታ ውስጥ ማድረግ ይቻላል። ቤት ውስጥ ሆናችሁ ማድረግ ትችላላችሁ። ስልካችሁን ዘግታችሁ ማስታወሻችሁን ይዛችሁ ቁጭ ብላችሁ ቢቻል ከዚህ በፊትም ማስታወሻ ስለመጻፍ ተናግሬያለሁ። ቢቻል ማታ 30 ደቂቃም ቢሆን ምን እያደረግኩ ነው፣ ምን እየሰራው ነው፣ ምን ማድረግ አለብኝ፣ ህይወቴ ውስጥ ምን መሻሻል አለበት የሚለውን ማየቱ በጣም ተገቢ ነው። የማትችሉ ከሆነ ስራ የሚበዛባችሁ ከሆነ ደግሞ በሳምንት 2 በሳምንት 1 የተወሰነ ሰዓት ወስዳችሁ ማስታወሻና ደብተራችሁን ይዛችሁ ምን ሰራው፣ በዚህ እንደዚህ አድርጌያለሁ፣ በዚህ ማድረግ አለብኝ፣ በዚህ ይሄን ተሰምቶኛል፣ በዚህ ይሄ መስተካከል አለበት፣ በዚህ ጎበዝ ሆኛለሁ፣ በዚህ እያላችሁ ራሳችሁን አፕሪሺየት
የምታረጉበት ክሬቲቭ የምትሆኑበት አሁን ማስተካከል ያለብኝ ነገር ምንድነው ነገ መስራት ያለብኝ ነገር ምንድነው የዛሬ 10 አመት በዚያ አካሄድ ከሄድኩኝ ምንድነው መሆነው እሺ አሁን ማስተካከል ያለብኝ ነገር ምንድነው መጨመር ያለብኝ ስኪል ምንድነው የሚሉትን ነገሮች ቁጭ ብለን የምናወራበት ማለት ነው። እነዚህ ነገሮች ካደረግን በእርግጠኝነት ውጤታማ እንሆናለን። ብዙዎቻችን ውጤታማ ማን ሆነው እየተቅበዘበዝን ቁጭ ብለን ራሳችንን የምናይበት መንገዳችንን የምንፈትሽበት ወዴት እየሄድን ነው የሚለውን የምናይበት ጊዜ ስለሌለን ነው። ቁጭ ብለን ግን ከራሳችን ጋር ጊዜ ስንወስድ ትክክለኛ ከሆነ ማንነታችን ጋር እንነጋገራለን። ትክክለኛ ማንነታችንን ሪፍሌክት እናረግም ሰዎች ጋራ ማለት ጓደኞቻችን ስለሆኑ ብቻ ቤተሰብ ስለሆኑ ብቻ ልክ ራሳችን ጋራ ብቻችንን የግል ታይም ስንሆን ራሳችንን የምንናገረው ነገርና ከሰዎች ጋራ ስንሆን የምንናገረው ነገር አንድ አይደለም። ብዙዎቻችን ግን ይሄን የግል ጊዜ ስናሳልፍ ምንድነው ከራሳችን ጋራ ያለንን ቁርኝነት በደንብ ይጨምረዋል። ለራሳችንን ያለንን ክብር በደንብ ይጨምረዋል። ራሳችንን እንድንወድ ያደርገናል። ለራሳችን ፍቅር እንዲኖረን ክብር እንዲኖረን ያደርጋል ማለት ነው። ይሄ በጣም ጥሩና ኢምፖርታንት ነገር ነው። በጣም የሚመክራችሁ ነገር ትንሽም ቢሆን የራሳችሁ ጊዜ ይኖራችሁ የምታወሩበት ከራሳችሁ። ምክንያቱም ብዙ ነገር ለሰው ልትዋሹ ትችላላችሁ ግን ራሳችሁ ከህሊናችሁ የትም መደበቅ አትችሉም። ብዙ ነገራችሁ አእምሯችሁ ላይ ግልጽ ነው። ስለዚህ ምን መስራት እንዳለባችሁ የቱ ጋር ደካማ እንደሆናችሁ የቱ ጋር ጠንካራ እንደሆናችሁ በደንብ የምታውቁት ብቻችሁን በግላችሁ ነው። ስለዚህ ይሄን ጊዜ ማሳለፍ በጣም በጣም ጥሩ ነው። ያላችሁበትን ሁኔታ በደንብ ግልጽ ሆኖ ይታያችኋል። ያ ደግሞ ግልጽ እንዲሆናችሁ በእርግጥም ፈጣሪም ይረዳችኋል። ስፒሪቹዋሊ ህይወታችሁን ለማስተካከል ፋይናንሻሊ ስቴብል ለመሆን እንዲሁም ደግሞ እንዲሁ ያላችሁን ባህሪ ከሰዎች ጋር ያላችሁን ነገር ለማስተካከል የግል ጊዜ መውሰድ ከራስ ጋር ሰላም መሆን መጀመሪያ ይቀድማል ብዬ አስባለሁ። ይሄ ቪዲዮ በጣም እንደተጠቀማችሁ ተስፋ አደርጋለሁ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ብዙዎቻችሁ ቪዲዮዎችን ታያላችሁ ግን ሰብስክራይብ አታረጉ። ግን ዛሬ ሰብስክራይብ አድርጉ። እንዲሁም ለቻናሌ አዲስ የሆናችሁ ሰዎች ለቻናልሽ አዲስ ነኝ ያላችሁ ጻፉልኝ። እንዲሁም ነባር የሆናችሁ በዚህ ሀሳብ ይሰራልን በዚህ ሀሳብ እንድታወሪልን ፈልጋለን የምትሉት ሀሳብ ካለ ኮሜንት ላይ ጻፉልኝ። ስለምታረጉልኝ ኮሜንት ስለምትሰጡኝ ፍቅር በጣም አድርጌ አመሰግናለሁ። እስካሁን አብሬያችሁ የቆየሁት እኔ ሳምራዊት እስራኤል ነኝ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም።